ነፂ እመኑኝ ሴሰኛ አይደለም። የሴት የሚቀያየር ሴት እንትን የሚል አይነት ሰው አልነበረም። ይሄው እኔ በነፍሴ መሰክርለታለሁ ማለት ነው። ይህ ንግግር ጋዜጠኛ እንዳልክ ስለ ወዳጁ ነፃነት ወርቅነህ የሰጠው ምስክርነት ነው። ነገር ግን አንድ ያልተሰማ ጉድ አደባባይ ወጥቷል። ነፂ ሪሌሽንሺፕ ትዳሩ ከቆመ ወደ 3-4 ዓመት ሆኖታል። ታዲያ ይህ የ4 ዓመት መለያየት በነፃነት ህይወት ላይ ምን ጠባሳ ጥሎ አለፈ? በህይወቱ ሲጸጸት የነበረው ተስፋ የቆረጠበት ነገር አንዱ ትዳሩ ነው። ቤተሰቦቹ ባለቤቱ ታንቋሽሸው ነበር የሚሉት ክስ ከዚህ መለያየት ጋር ይገናኝ ይሆን? በሌላ በኩል የልብ ወዳጄን የግል ገመና እድሜ ልኬን አላወጣም፣ ይህ የአስናቀ ንጉሴ የመጨረሻ ምላሽ ነው። ነገር ግን ነገሩ እዚህ ላይ አላበቃም። መሳሪያ ከተደገነብኝ ግደሉኝ እንጂ 80ው ሳይወጣ ትንፍሽ አልልም ሲል ምን ማለቱ ነው? ማን ነው መሳሪያ የደገነበት? ቤተሰቡ ወይስ ህሊናው? የነፃነት ወርቅነህ እህትና ወንድሞች ያወጡት በባለቤቱ ተንቋሾ ነበር የሚለው አሳዛኝ መረጃና አስናቀ መጠጥ ቤት ይዞት በመሄድ ሞቱን አፋጥኖታል የሚለው ከባድ ክስ አደባባይ በወጣበት በዚህ ሰዓት አስናቀ እንዲህ አይነት የሞት ሽረት ቃል ኪዳን ውስጥ የገባው ምን ደብቆ ነው? ዛሬ በመረጃዎች መካከል ያለውን ሰጥቶ መቀበልና በአርቲስቱ የመጨረሻ ቀናት የነበረውን ምስቅልቅል ታሪክ እንመለከታለን። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ቆይታችሁን ከኛ ጋር አድርጉ። ይህንን የአስናቀን ጠንካራ ምላሽ ለመረዳት መጀመሪያ ቤተሰቦቹ ያቀረቡትን ክስ ማስታወስ የግድ ይላል። የነፃነት እህትና ወንድሞች እንደሚሉት ቀደም ባለው ጊዜ ነፂ ለሕክምና ወደ አሜሪካን ባቀናበት ወቅት አስታማሚ እንዳጣና ብዙ ችግሮችን እንዳሳለፈ እህቱም የሚገልጻለች። ከዛም በኋላ ዳግም የአሜሪካን ምድር አልረገጠም፣ ወደዛም መሄድ አልመረጠም ነበር። ቀጣዩን የሕክምናውን ጉዞ ያደረገው ወደ ህንድ ነበር። በሕክምናው ሂደት ላይም ጉበት ያስፈልገው ስለነበር ወንድሙ ጉበቱን ለመስጠት እህቱ ደግሞ ለማስታመም አብረውት ወደ ህንድ አመሩ። በወቅቱ ባለቤቱ ከልጆቿ ጋር ወደ ሀገር ቤት መጥታ እንደነበርና ለማስታመም አብሬው ልሂድ ከማለት ይልቅ ስትዝናና እንደነበር እህቱ በምሬት እንዲህ ስትል ተናግራለች። እሱ እዛ ህንድ ሆኖ እነሱ እየተዝናኑ እንደነበር እንሰማለን። እዚህ ላይ ነው እንቆቅልሹ የሚጀምረው። ባለቤቱ ዝምታን ስትመርጥ ለ29 ዓመት አብሬው ነበርኩ የሚለው አስናቀ ግን በመሃል ገብቶ የጓደኛውን ገመና ላለማውጣት ምሏል። ቤተሰቦቹ ግን አስናቀ የነፃነትን ሞት አፋጥኗል የሚል ሌላ ክስ አክለውበታል። ቤተሰቦቹ ለአስናቀ ያላቸው ጥርጣሬ የሚጀምረው ከታገስ ስጋ ቤት ነው። ነፃነት መጠጥ መጠጣት እንደሌለበት እያወቀ አስናቀ ይዞት እየጠጣ ሞቱን አፋጥነውታል ይላሉ። አስናቀ ግን ይህንን ክስ በቀጥታ ከማስተባበል ይልቅ በለጠፈው ጽሑፍ የገመናን ጉዳይ አንስቷል። ይህ ምን ማለት ነው? አንድ ጓደኛ የታመመ ወዳጁን መጠጥ ቤት ይዞ መሄድ እንደ ታማኝነት ይቆጠራል ወይስ እንደ ክህደት? አስናቀ መሳሪያ ቢደገንብኝ አልናገርም ማለቱ ምናልባት የነፃነትን ስም ሊያጎድፍ የሚችል ትልቅ እውነት ደብቆ ይሆን? አሊያም የነፃነትን ባለቤት ከመረጃ ጥቃት ለመከላከል የቆመ ጋሻ ነው? ጉዳዩን ይበልጥ ውስብስብ የሚያደርገው ደግሞ የጋዜጠኛ እንዳልክ ንግግር ነው። ጋዜጠኛው ነፂ ሴሰኛና ሴት የሚቀያየር ባለጌ አይደለም በማለት በቁጭት ተናግሯል። ይህ ንግግር የሚያሳየው ነፃነት በስሙ ላይ የሚነሱ አሉባልታዎችን የሚጠላ መሆኑን ነው። ነገር ግን እንዳልክ አክለው የተናገረው አስደንጋጭ መረጃ አለ። ነፃነትና ባለቤቱ ሳይፋቱ ተለያይተው የኖሩባቸው 4 ረጅም ዓመታት። ይህ መረጃ ብዙ ነገሮችን ይፈታል። የባለቤቱ ግዴለሽነት፣ ቤተሰቦቹ ህንድ ሀገር አብራው
አልሄደችም የሚለው ክስ መነሻው ይህ የቆየ መለያየት ሊሆን ይችላል። አስናቀ ገመና አላወጣም የሚለው ምናልባትም በእነዚህ 4 ዓመታት ውስጥ ነፃነት የደረሰበትን የብቸኝነትና የትዳር መፈራረስ ሚስጥር ለመጠበቅ ይሆናል። አንድ ሰው በትዳሩ ደስተኛ ካልሆነና ለዓመታት ተለይቶ የሚኖር ከሆነ ወደ መጠጥና ወደ ጓደኛ መጠጋቱ አይቀርም። አስናቀ ነፃነትን ታገስ ስጋ ቤት ይዞ የሚሄደው የጓደኛውን የቤት ውስጥ ስቃይ ለማስረሳት ነበር ወይስ ቤተሰቡ እንደሚለው ሞቱን ለማፋጠን? ጋዜጠኛ እንዳልክ ማወጣው ብዙ ነገር አለ፣ ቢሆንም ግን ለወዳጅነት ብዬ ተውኩት ማለቱ በዚህ 4 ዓመት ውስጥ የተከሰቱ ሌሎች ልብ የሚሰብሩ ታሪኮች እንዳሉ ፍንጭ ይሰጠናል። የባለቤቱ ዝምታ፣ የአስናቀ ግደሉኝ እንጂ አልናገርም ባይነት፣ የጋዜጠኛው ንግግር ሁሉም ወደ አንድ አቅጣጫ ይጠቁማሉ። እውነቱ ከወጣ የሚጎዳው ማን ነው? ቤተሰቡ እውነቱን የማወቅ መብት የለውም ወይ? ክብራትና ክብሯን የነፃነት ወርቅነህ ታሪክ አሁን ከአርቲስትነት አልፎ የቤተሰብ ምስቅልቅል ሆኗል። በአንድ በኩል ወንድሙ ጉበቱን ሊሰጠው የቆረጠለት ታማኝ ቤተሰብ፣ በሌላ በኩል 29 ዓመት አብሬው ነበርኩ የሚል ግን ደግሞ በመጠጥ አፋጥነህዋል የሚባል ጓደኛ። እውነት በጊዜ ሂደት መውጣቱ አይቀርም። ነገር ግን የነፃነት ነፍስ በሰላም የምታርፈው ይህ የቃላት ጦርነት ሲቆም ነው ወይስ እውነቱ አደባባይ ሲወጣ? እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስናቀ መሳሪያ ቢደገንብኝ አልናገርም ያለው ሚስጥር ምንድነው? የባለቤቱ ዝምታ እስከ መቼ ይቀጥላል? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርሱ ያድርጉ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልን።